ሰዎች ማለት ነው። እኛ ሰው ሲያልፍለት በቃ ሰው ሊያልፍለት ሲል ምናምን የማይመቻችሁ ግን ለምንድን ነው እንደዚህ የምታደርጉት? እኔ እኮ የሚገርመኛል እኔ አንዴ ለምሳሌ ዩቲዩብ ከፍቼ አንዳንድ ጓደኞቼ ምናምን የማውቃቸው የስራ ባልደረቦቼ ምናምን ሼር አድርጌላቸው እና እስቲ ሳፖርት አድርጉኝ ሰብስክራይብ አድርጉኝና እኔ ነገ ወይም ከነገ ወዲያ እኮ የተሻለ ሰው ልሆን እችላለሁ። አሁን የምታዩት ቪዲዮ ሊደብራችሁ ምናምን ይችላል። ከደብራችሁ ይውላችሁ ዝም ብላችሁ እለፉ። መንገድ ላይ ስታገኙ ሰው አትተቹት። በቃ ሰውን ተስፋ አታስቆርጡ። እሺ በቃ በርታ አይዞ ምናምን ሌላ ነገር ተውት። እሱን ተውት። ግን አንድ ነገር በቃ እንደዚህ ምናምን ብላችሁ ሰው መተቸት ግን አቁም። በቃ ሰው ተስፋ አታስቆርጡ። እሺ ምድረ ሸለመጥመጥ የምሬ ነው። በቃ ሰው ከቻላችሁ በቃ ላይክ ሼር አድርጋችሁ ለሰው ሼር አድርጉ። በቃ ተውት። ካልሆነ ዝም ብላችሁ ማይሆን እንዴ ምቀኛ አትሆኑ እንዴ። ሰው እኮ ይሄ አሁን ስንት በሚሊዮን የሚቆጠር ሰብስክራይብ ያለው ሰው እኮ አሁን ለምሳሌ አቤል ብርሃኑ የወይነው ልጅ በቃ እንዲህ ብሎ በትንሽ ቪዲዮ ነው የጀመረው። አይተነዋል እኮ አይደለ? ሁሉም አይቻለሁ ነው እና ያ ትንሽ የነበረ ዩቲዩበር ዛሬ የዛሬ ትልቅ የሆነው ማለት ነው። እኔም የዛሬ እቺ ትንሽ ቪዲዮ የምሰራት ነገ የተሻለ ጥራት ያለው ቪዲዮ አሪፍ የሆነ ስራ ይዤ ልመጣ እችላለሁ። አይታወቅም። እና እናንተ በቃ በቻላችሁት ሼር አድርጉ፣ ለሰው ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉልኝና ይመቻል።